እኔ በጣም የምወዳት ጓደኛዬ ሌላ ሰው ሲያወራ ሳይ ልክ ፍቅረኛ እንደሚቀና ልቤ ነው የምቀናው እኔ ራሱ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ለእኔ ጓደኛ ማለት ነው ለጓደኞች ምን አይነት ቦታ አለኝ፣ ክብሬስ እንዴት ነው በሚለው የራሴን እነግራችኋለሁ። እናንተ ደግሞ የእናንተ ጓደኝነት ለእናንተ ምን ማለት ስለሆነ እውነቴን ነው እስኪ ኮሜንታችሁ ላይ ጻፉልኝ። ተስፋ ነው የምጠብቀው ማለት ነው። ለእኔ እንግዲህ ጓደኝነት ምላችሁ ነገር ሁሉ አሟልቻ አይደለም። እኔ ለጓደኛ ቅቁ አይደለሁም፣ ግን የኔን አመለካከት የጓደኛ ለእውነተኛ ጓደኛ የሚያደርገውን የኔን አመለካከት መለካት ማለት ነው። ሰው ሁላ የሚያስበውንና የሚያወራውን የሚያደርግ ቢሆን ዓለም በጣም ታድግ ነበረ። እውነት ነው የምላችሁ። ግን እኛ እናወራለን እናስባለን እንጂ ተግባር ላይ የለንም ማለት ነው። እና እኔ የምላችሁ ነገር በሙላ ተግብሬው አይደለም፣ ለዋሻችሁ አልፈልግም። ጓደኛ ማለት ቤተሰብ ስላንተ አያውቅም ምንም ነገር፣ ባልም ሆነ ፍቅረኛ ስላንተ ምንም አያውቅም። አንተ ያለህበትን ህመምና ስቃይ የሚያውቀው ጓደኛ ብቻ ነው። ይህ በፊት ላይ ያለኝ አመለካከት በጣም ብዙ ሰዎች በጣም ብዙ ጓደኞች ነበሩ። በዙሪያ ያሉት ጓደኞች ሁላ እውነተኛ ነው ማድረጋቸው። እውነተኛ ስላችሁ ጓደኞች ሁላ ስለኔ የማያውቁት ነገር አልነበረም። ግን ጓደኛ እንደዛ አይደለም። የሆነ የተመረጠ አንድ ሰው ነው ሊኖር ወይ ደግሞ ሁለት ወይ ሶስት ነው ሊኖር የሚገባው ማለት ነው። እና እኔ በዛ የቀረበኝ አወራኝ ሰው ሁላ ጓደኛዬ ነው። ስለኔ የማያውቀው ነገር አልኖርም። ስለዛ አላውቀው ነገር አይደለም። ግን እንደዛ አይደለም። ብታወሩ ብትጫወቱ ብትስቁ የሆነ ጊዜ ጥሏችሁ ይሄዳል። እውነተኛ ጓደኛ ግን እንደዛ አይደለም። አሁን ላይ እውነቴን ነው የምላችሁ፣ በዚህ በስደት ባለ ያላችሁ ልጆች በተለይ ማለት ነው ተቸግራችሁ እንኳን ችግራችሁ ስታወሩ ሊረዳችሁ ጓደኞቻችሁ ናቸው ሊረዷቸው የሚችሉት ማለት ነው። ግማሾቻችሁ እናንተ ያሳለፋችሁትን አሳልፈዋል። ግማሾቻቸው ደግሞ ባያሳልፉ ተምረው እውቀት አላቸው። በእውቀታቸው እናንተን የሆነ እንትን ይሏቸዋል ማለት ነው። ጓደኛ ማለት እውነቴን ነው ስከፋቸው የምደርስላቸው እና ደግሞ ሀዘናቸውን ደስታቸው የምካፈል ከጎናቸው ኖሬ የሆነ ጊዜ የምሰጣቸው ነው ለእኔ ጓደኝነት። እነሳም ሰውም እንደዛ። ለእናንተ ደግሞ እንዴት እንደሆነ አላውቅም። ግን እኔ ይህንን የምላችሁ ነገር እንደነገርኳችሁ በተለያየ አጋጣሚ አድርጌው አይደለም። እውነት እኔ ለጓደኝነት ብቁ ነኝ የሚያስብል ነገር የለኝም። ግን ለጓደኞቼ ለእናት የምንሰፈሰፈውን ያህል ለምንሰፈሰፈው አንዳንድ ጊዜ ምን እንደማደርግ ታውቃላችሁ? እኔ በጣም የምወዳትን ጓደኛዬ ሌላ ሰው ሲያወራ ሳይ ልክ ፍቅረኛ እንደሚቀና ልቤ ነው የምቀናው እኔ ራሱ ማለት ነው። ከመሰብሰብ የተነሳ ይህ አመለካከት ነው ውስጥ ያለው። የምወዳትን ጓደኛዬን ለሰው ምሳሌ አድርጌ አላቀርባትም። እሳሳላታለሁ። ምስፍስፍ ነው የምለው። በቃ እናት እንደ እናት ልጇ የምትሰበሰብ ልክ እንደዛ ነው የምንሰበሰበው ማለት ነው። እኔ በህይወቴ ውስጥ 3 ጓደኞች አሉኝ። በጣም ብዙ ሰው ቢኖረኝም ሞር ግን በጣም የምሳሳላችሁና የምወዳቸው ደጋ 3 ጓደኞች አሉኝ። እነሱ እኔን የሚመለከቱኝ ይሆናል አይደለ እንደ ማንኛውም ሰው እንደማያቸው። ሌላው ደግሞ ለጓደኛ ሰዓትና ጊዜ መስጠት ይኖርብናል። ጓደኞቻችሁ ጓደኛ ብላችሁ እስከያዛችሁ ድረስ የሞር ሰዓትና ጊዜ ሰጥታችሁ ማዳመጥ እና ማክበር የሆነ ክብር። በነገራችን ላይ ክብር በጣም አስፈላጊ ነገር ነው። ማናችሁንም ሰው አክብሩ ማለት ነው። ስለዚህ እውነተኛ ጓደኞቻችሁ ማን ናቸው? ለእኔ ጥሩ አመለካከት ያለኝ እኔ ስማረጋ ነው ብላችሁ እራሳችሁ ጠይቃችሁ ለትክክለኛ 2 ወይ 3 ነው ትክክለኛ ጓደኛ ሊኖራችሁ የሚገባው። እና እኔ እውነቴን ነው የምላችሁ አንዳንድ ጊዜ ማለት ነው እግዚአብሔርን በቃ ምን ልበላችሁ ለጓደኛ ያለኝን ቦታ ሳስበው ይገርመኛል። ማርያምን እንዴ የምን ቤት ነኝ እላለሁ ሁላ ማለት ነው። እና ይሄ ነው የኔ አመለካከት። አሁን ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ።